Yes, I'm a drama queen, but not by choice. It's genetic. ጎበዝ አነፍናፍ ጋዜጠኛ ነኝ። ዛሬ በሆነ ሻይ ቤት ውስጥ በድብቅ ነው ይህን ዘገባ የማስተላልፈው። ተአምር ነው። የኤርትራው ሻዕቢያ ፕሬዚዳንት ኢሱ እና የኦሮሞማው የድህነት ፓርቲ ፕሬዚዳንት ጠቅላይ ሚኒስትር አብይ አህመድ በድብቅ ተገናኝተው ሲወራረፉ በድብቅ የቀረጽኩት ድምፅ ይኸውላችሁ። ጉድበል ጎንደር። አድራሻው ቦታው በውል ያልታወቀ ሻይ ቤት። ሰላም በሻሻው፣ እንዴት እያደረገ ነው? ወዲ በሻሻው ጉንፋን ይዞኛል። ሰላም ናቅፋ አለሁ። እንዴት እያደረገ ነው? ወዲ በሻሻው ያው እንደታወቀው እንደ ነገሩ ግርግሩ፣ ትርምሱ እና ማደናበሩ ኮንቪንስ ኤንድ ኮንፊውዝድ ወዲ ናቅፋ። እንዲያው አልቅ ያለው ነገር ደግሞ ነገር እያለህ ነው። እዛም እዚህም ታምሳለህ። እንዲያው ጥሎብኝ ነገርና ጭቆ በጣም ወዳለሁ። የከረመ ጭቆ ነው እንዴ የሞጀርከው? ያመመ ሁሉ እኮ መሰለኝ ነው። ወዲ ናቅፋ ምን አገባ? ወዲ በሻሻ ለምን አያገባኝም? ተቁማትና ያልተገራ ምላስ አንዱ መንደር ሌላኛው ሀገር ያምሳል። አምሮኝ የበላሁት ጭቆ አጨቀኝ ይሱ። አንተም ማያምርህ ምን ነገር አለ? ሁሉም ነገር ያምራል ይሱ። ምን ሲያምረኛ አይተጣቃለህ? ዶክተርነቱን ደግሞ ለእኛ ተወው። የሕክምናም ዶክተር ነህ እንዴ ወዲ በሻሻ? ሞኛህን ፈልግ። ማን $79 በወር ይኖራል? ወዲ ናቅፋ ኧረ አፍህን ዝጋልኝ ህዝብ እንዳይሰማ። እናም እያልከኝ ያለኸው አንተና እርጉዝ ሴት የሚያምራችሁ ነገር የለም ነው ወዲ በሻሻ? ምን አብሮኛየህ? ምን አማርኛ አልኩ? ከሚሊዮኖቹ ጉንዳን ንጉስ ተጨማሪ እናቴ ባህር ኃይል ይኖርሃል ብላኝ ነበር። እንዲያው ለክብራቸው አንቱ ልበልና እናትህ ጠጥተው ነበር እንዴ በወቅቱ? ይቅርታ ምንድን ነበር የጠጣችሁ? የበሻሻ ውስኪ ቃ ያለ ቦርዴ። ምናልባት ውስኪ ስትል የሆነ ነገር ትዝ አለኝ። እኔ ውስኪ የተጎነጨሁት ኮንጎ ኪንሻሳ ለሰላም አስከባሪነት በሄድኩ ጊዜ የፈረንሳይቷ ሴት ላግባህ የሚል ጥያቄ ከማቅረቧ በፊት ነበር። እሺ አቶ አያልቅበት። እስኪ ቀደዳውን ቀጥል እና ምን አልክ? እንግዲህ ያኔ ባልጠጣ ኑሮማ እኔ የጉንዳኖች ንጉስ ሆኜ ጉንዳን ተሸካሚ መሪ ልሆን ብዬ ባልቀባጠኩ ነበር። ወይኔ ሰውየው እኔ ፓሪስ ላይ እየተንፈላሰስኩ ነበረ። አይ ወዲ በሻሻ ወገህ አያልቅም መቼም። እሺ ማለት ለአሜሪካ ሞታል ያልከውስ የውስኪ ውጤት ነው ማለት ነው? እሱ እንኳን በርባን የኬንታኪ በርባን ውስኪ ነው። መቼም እችን አታውቅም ይሱ። አንተ አሜሪካ ማን አድርሰው? ያ ሰበበኛ ጋዜጠኛ በኮረጆ ይዞ ነው የሚዞረው። አያተው አያልቅበት እና እያልከኝ ያለሁ እሱን አስቆንጭቶ ነው ያስለፈለፈ ነው እያልከኝ ያለሁ። አሁን እሱን ስጠጣ ነው ሆዲ አባውን ብቅል ያወጣዋል ይላሉ ፋኖች። ስሙን ጠራ። ፋኖን ያልኩት አማራ አይደለም። ስማቸው የኔ ነገር ፋኖን ያልኩት። ኧረ ተው እንዲህ አትቀደድ ሰውዬው። ለካ እስኪ ቀስ ረጋ በል። ምክንያት አትደርድር። ለምን ራስህን ችለህ አትመራም? ምን ለማለት ነው ወዲ ናቅፋ? አትቀደድ ምን ለማለት ነው? ቆይ ላስረዳ። እኔ ለማለት የፈለኩት ዊስኪ ላይ እያሳበብክ ነበር። ኤሜራይት ሄደህ ምን ስለጠጣህ ነበር የእናቱ እግር ስር ላይ ፍት ያልከው? በኢየሱስ ስም ይቅርታ። ያላ ቢስሚላህ። በቃ የህዝብ ሚስጥር አይደብቅም ማለት ነው። በቃ እኔ እያልኩት በየሄዱበት እግር ስር እየተከነቸሩ በቅል ላይ ማሳበብ ደግ አይደለም ብዬ ነው። እና በቅል ላይ አታሰብ፣ ውስኪ ላይ አታሰብ። አንድ ነገር ልንገርህ ይሱ ነፍሱ እውነቱ ይሄ ነው። የእናት ጦት ቢያሰቃኝ እንጂ ስዬ ሌላ እኮ ነገር አይደለም። እግር ላይ ድፍት ያልኩት እዛ አረብ ሀገር ሄጄ ወዲ በሻሻ አደብ ግዛ። ኢትዮጵያ የእናቶች እጥረት ተከሰተ እንዴ? ወይስ ኢትዮጵያ እናቶችን እንደ እርዳታ ስንዴ አሽጋቸው ቸበቸብካቸው? አይ እንግዲህ ስንቴ ላስረዳ። ቢያምረኝ ነው አልኩህ እኮ ወዲ ናቅፋ።
ጉድና ጅራት ከወዳዳ ነው ፋኖች ሲተርፉ ደግሞ ምን ነበር አማራ ኤሜራይት ሀገር ሄደ የአረብ እናት Say what again? Say what again? I dare you. I double dare you. What one more goddamn time?